ፓኪስታን ኢኮኖሚዋ ፈርሶ ነበረ። አርጀንቲና ለ9ኛ ጊዜ ዕዳዋን ለመክፈል ተቸግራ ነበረ። ስሪላንካ ህዝቧ ምግብ አጥቶ ነበረ። ይህ ትናንት አይደለም፣ ዛሬ ነው። በ2026 ዓ.ም ዓለም አቀፍ ኢኮኖሚ ሌላ ትልቅ ቀውስ ፊት ለፊቱ ቆሟል። የሉዓላዊ ዕዳ ወጥመድ። እናም ብዙ ሀገሮች ተቸግረዋል። ለምን? እንዴት? ለኢትዮጵያ ምን ትርጉም አለው? ዛሬ ሁሉንም እንመረምራለን። ወደ ግሎባል ብሪፊንግ 360 እንኳን ደህና መጡ። ሰላም፣ እኔ አብርሃም ነኝ። ይህ ግሎባል ብሪፊንግ 360 ነው። ዓለምን በ360 ዲግሪ የምንመለከትበት ቦታ። ዛሬ እጅግ አስፈሪ ርዕስ አለ። ዓለም አቀፍ ተበዳሪ ሀገሮች ፓኪስታን፣ አርጀንቲና፣ ግብፅ፣ ኬንያ፣ ሁሉም ዶላር ዕዳ ተከማችቶባቸዋል። አሁን የወለድ ዋጋ ከፍ ብሏል። ዶላር ጠንክሯል፣ ዕዳቸው እየተጫነባቸው ነው። ጥያቄው ይፈርሳሉ አይደለም፣ መች ይፈርሳሉ ነው። ቪዲዮውን እስከ መጨረሻ ይከታተሉ፣ ምክንያቱም ይህ ኢትዮጵያንም ቀጥታ ይጎዳል። ዛሬ ስለ ሀገራት የዕዳ ወጥመድ ወይም ዴቢት ትራፕ ምንነት እና ስለሚያስከትለው አስከፊ የኢኮኖሚ ቀውስ በጥልቀት እንወያያለን። የዕዳ ወጥመድን ለመረዳት አንድ ቀለል ያለ ምሳሌ እንውሰድ። አንድ በማደግ ላይ ያለች ሀገር ለትላልቅ መሰረተ ልማት ግንባታ 10 ቢሊዮን ዶላር ትበደራለች። የዚህ ብድር ዓመታዊ ወለድ 5% ነው ብለን ብናስብ ሀገሪቱ በየዓመቱ 500 ሚሊዮን ዶላር ወለድ ብቻ መክፈል ይኖርባታል። ነገር ግን የሀገሪቷ ኢኮኖሚ ደካማ ከሆነ እና ምርታማነቱ ካልጨመረ ለመንግስት የሚሰበሰበው ታክስ ይቀንሳል። ይህም ዕዳዋን ለመክፈል አስቸጋሪ ያደርገዋል። በተጨማሪም በዓለም አቀፍ ገበያ የዶላር ዋጋ ሲጠነክር የሀገሪቷ የመገበያያ ገንዘብ ዋጋ እጅግ ይደክማል ወይም ብሩ ዋጋ ያጣል። አሁን የሚገርመው ነገር ሀገሪቷ ተጨማሪ 1 ሳንቲም እንኳን ባትበደር በምንዛሬ እና በወለድ ክምችት ምክንያት ዕዳዋ ወደ 15 ቢሊዮን ሊያድግ ይችላል። ይህ ሁኔታ ነው በትክክል የዕዳ ወጥመድ ተብሎ የሚጠራው። ሀገሪቷ ከአቅሟ በላይ በሆነ የዕዳ አዙሪት ውስጥ ትዘፈቃለች። በዚህ ወጥመድ ለመውጣት 2 መጥፎ ምርጫዎች ይኖሯታል። አንደኛው ዕዳውን መክፈል ሲሆን፣ ይህ ደግሞ ህዝቧ መሰረታዊ ምግብና አገልግሎት እንዲያጣ ያደርጋል። ሁለተኛው ምርጫዋ ዕዳውን አለመክፈል ነው። በዚህ ጊዜ ዓለም አቀፍ እምነት ያጠፋል። እንደ IMF ያሉ ድርጅቶችም ከባድ ማዕቀቦችን ይጥላሉ። ሀገሪቷ በዚህ 2 አስቸጋሪ መንገዶች መካከል ግራ ይጋባሉ። ቁልፉ ቃል ዴቢት ትራፕ ነው። ዕዳ ለመክፈል ሌላ ዕዳ መበደር ግድ ይሆናል። በዚህ አዙሪት ውስጥ ቀውስ ይጨምራል እንጂ አይቀንስም። በኮቪድ ወቅት በ20 እና በ21 ዓ.ም አሜሪካ ብዙ ዶላር አተመች፣ ዓለምም ርካሽ ብድር ወሰደች። ብዙ ሀገሮች ዶላር ተበደሩ፣ ወለዱ ዝቅ ያለ ነበረ። በ2022 ዓ.ም ጀምሮ ምን ተቀየረ? አሜሪካ የዋጋ ንረትን ለማስቆም ወለዱን ወደ 5.5% ከፍ አደረገች። ይህ ምን ማለት ነው? አንደኛ፣ ቀድሞ 2% ወለድ ይከፍሉ የነበሩ ሀገሮች አሁን 5.5% ተደርጎባቸዋል። ሁለተኛ፣ ዶላር ጠነከረ፣ የሌሎች ምንዛሬ ዋጋ ቀነሰ። ሶስተኛ፣ በ2026 ዕዳ ሁሉ የሚከፈልበት ዓመት ነው። ዴቢት ዎል ይባላል። 3.2 ትሪሊዮን ዶላር በ2026 ብቻ ይከፈላል። ብዙ ሀገሮች ይህ ገንዘብ የላቸውም። ለምሳሌ ለመረዳት ቤት ተከራይተሃል፣ ወራዊ ክፍያ 3000 ብር ነው። ድንገት ቤት ክራይ 8000 ቢሆን ደሞዝህ አልጨመረም። ምን ታደርጋለህ? ይህ ነው ዛሬ ብዙ ሀገሮች የሚያጋጥማቸው። አደጋ ላይ ያሉ ሀገሮችን እንመልከት። ፓኪስታን 130 ቢሊዮን ዶላር ዕዳ አለባት። IMF ብድር ላይ ጥገኛ ናት። ሩፒ 60% ዋጋ ቀንሷል። ህዝቧ የዱቄትና የነዳጅ ዋጋ
ሲወደስ ሰልፍ ወጥቷል። አርጀንቲና ለ9ኛ ጊዜ ዕዳ ለመክፈል ተቸግራለች። ዋጋ ንረቱ 200% ደርሷል። ፔሶ ዋጋ አጥቷል። ሕዝቧ ዶላር ቤት ያስቀምጣል፣ ባንክን አያምንም። ግብፅ 165 ቢሊዮን ዶላር ዕዳ አለባት። ፓውንድ 50% ወድቋል። አይኤምኤፍ 3 ጊዜ ገብቷል። ሲዩዝ ካናሉ ብቻ ነው ሚዛን የሚይዝላቸው። ኬንያ 80 ቢሊዮን ዶላር ዕዳ አለባት። ሺሊንጓ ዋጋ ቀንሷል። ወጣቱ የህዝብ ፓርቲዋ ፓርላማ ኖርቦ ተቃውሟል። ዛምቢያ በ2020 ዓመተ ምህረት ዕዳ ሳትከፍል ቀረች። ለ3 ዓመታት ድርድሩ እንደቀጠለ ነው። አይኤምኤፍ፣ ቻይና እና ምዕራባውያን ሁሉም ጠረጴዛ ዙሪያ ላይ ተቀምጠዋል። ስሪላንካ በ2022 ዓመተ ምህረት ፈርሳ ነበረ። ህዝቧ ቤንዚን ፍለጋ ሰልፍ ቆሞ ምግብ አጥሮት ፕሬዝዳንቷ ሸሹ። እነዚህ ሀገሮች ሁሉ አንድ ያመሳስላቸዋል፣ የዶላር ዕዳ መከማቸት፣ ምንዛሪያቸው መድከም፣ የኢኮኖሚያቸው መቀሳቀስ። ይህ ሊሆን ይችላል ተመሳሳይ ፍጥነት ያለው ውድቀት። አንዱ ሲፈርስ ሌሎች ይከተላሉ። ለኢትዮጵያና ለአፍሪካ ምን ትርጉም አለው? ኢትዮጵያ ምን ሁኔታ ላይ ናት? በ2021 እና በ2022 ዓመተ ምህረት ኢትዮጵያ 1.2 ቢሊዮን ዶላር ተበደረች። ይሁን እንጂ የዓለም ዋጋ ሲቀየር ይህ ዕዳ ትልቅ ሸክም ሆነ። በአሁን ጊዜ ኢትዮጵያ ከዓለም ባንክ፣ ከቻይና እና ከዓለም አቀፍ የገንዘብ ድርጅት ዕዳ አለባት። የብር ዋጋ ሲቀንስ ምንም እንኳን ኢኮኖሚዋ እድገት ቢኖረውም ዕዳዋ ትልቅ ፈተና ሆኖባታል። በዚህ የምንገነዘበው ትምህርት አንደኛ፣ ዕዳ ወስዶ ነገር ግን ምርታማ ፕሮጀክት ላይ ብቻ እንዲውል ማድረግ። ሁለተኛ፣ በምንዛሬ ረገድ ከፍተኛ ጥንቃቄ ያስፈልጋል። የዶላር ዋጋ ሲጨምር የዕዳ መጠኑም አብሮ ይጨምራል። ሶስተኛ፣ የቻይናም ሆነ የምዕራባውያን ዕዳ የራሳቸው የሆነ ጉዳት አላቸው። ከፍተኛ ጥንቃቄ ያስፈልጋል። አራተኛ፣ ከአይኤምኤፍ ዕቅድ ይልቅ ለሀገር የሚበጅ ሉዓላዊ የሆነ ፖሊሲ ያስፈልጋል። አፍሪካ ወደፊት ብዙ ሊሰራ ይችላል። ነገር ግን የዕዳ ወጥመድን ካልተሻገሩ ሁሉም ነገር ህልም ሆኖ ይቀራል። ለተመልካቾች ጥያቄ አለኝ። ኢትዮጵያ ዕዳዋን ለምርታማ ፕሮጀክት ተጠቅማ ኢኮኖሚዋን ካሳደገች ከዕዳ ወጥመድ ልትወጣ ትችላለች? በኮመንት ላይ አስተያየቶን ይስጡ። ዛሬ ምን ተማርን? ዕዳ ብቻውን ክፋት አይደለም። ነገር ግን ዕዳ ያለ ምርታማ አጠቃቀም ትልቅ ወጥመድ ነው። ዓለም አቀፍ ወለድ ሲጨምር ድሃ ሀገሮች ይሰቃያሉ። የዶላር ዋጋ ሲናወጥ ደካማ ምንዛሪ ያላቸው ሀገሮች ይጎዳሉ። በ2026 ይህ ፈተና በርትቶ ሊቀጥል ይችላል። ለኢትዮጵያ የዕዳ ጥቅምና ጉዳት በሚዛናዊነት መምራት ወሳኝነት አለው። ይህ ቪዲዮ አስተማሪ ሆኖ ካገኙት ላይክ ያድርጉ፣ ለጓደኞቻችሁም ያጋሩ። ግሎባል ብሪፊንግ 360 ሰብስክራይብ ያድርጉ። ኢትዮጵያ ከዕዳ ወጥመድ ልትወጣ ትችላለችን? አስተያየቶን በኮመንት ያስፍሩ። እስከሚቀጥለው ቪዲዮ ድረስ ዓለምን በ360 ዲግሪ ይመልከቱ።